አስቸጋሪ ነው። ሰው ታዲያ ሰዎች እዚህ ምድር ላይ እስካለን ድረስ ተቀጥረን ብንሰራ ቢዝነስ ላይ ብንሰራ የራሳችንን ብናሰይ የፈጠራ ስራ ባለሙያ ብንሆን ሪሌሽንሺፕ ውስጥ ብንገባ የትኛውንም አይነት ሲቹዌሽን ውስጥ ብንሆን ሰዎችን ሳይኮሎጂ እና የሰዎችን ኔቸር ወይም ሂውመን ኔቸርን ሂውመን ሳይኮሎጂን ማስተር ማድረግ ኪ ነው ማለት ነው። ተረታችሁኛል? ምክንያቱም አፍተር ኦል ምንም ማርክ ከሰው ጋር ነው የምታረገው። ምንም ጀምር ሰዎች ነው የሚገዙ፣ ምንም ማስተምር ሰዎች ነው የሚማሩት። ምንም በቃ ሊትራሊ ምንም ለማድረግ ከሰዎች ጋር መሆን ስላለብህ ማለት ነው። ብቻ መሆን አትችልም። ስለዚህ የምትኖረው ከሰዎች ጋር ነው። የምትፈልገው ገንዘብ ሰዎች ጋር ነው ያለው። የምትፈልገው አይዲያ፣ ትምህርት፣ ኔትወርኪንግ፣ ሪሌሽንሺፕ፣ ፋሚሊ ሁሉ ነገር ከሰዎች ጋር ነው ካልን የሰዎችን ኔቸር ማስተር ማድረግ የውዴታ ግዴታ ነው ማለት ነው። አዘርዋይስ ስትራግል እናደርጋለን። ሶ በዚህ ቪዲዮ ምንድን ነው ዲስከስ ላደርጋችሁ የመጣሁት መሰላችሁ 5 በጣም ኢምፖርታንት የሆኑ ሂውመን ኔቸር ነው አንደርስታንድ ማድረግ ያለብህ። ሂውመን ኔቸር ስል ሂውመን ሳይኮሎጂ ማለት ነው። ሰዎች የምናስብበት መንገድ ማለት ነው። ሶ ኤኒባዲ ተማሪ ብትሆኑ ተቀጥራችሁ ምሰሩ ብትሆኑ ካለቃችሁ ባለው ኢንተራክሽን ከሌሎች ሰዎች ጋር ባለው ኢንተራክሽን የራሳችሁን ቢዝነስ ብትጀምሩ ከስተመር ክላይንቶቻችሁን እንዴት መያዝ ትችላላችሁ አይደለ? ሪሌሽንሺፕ ብትጀምሩ የፍቅረኛህን ሳይኮሎጂ አንደርስታንድ ማድረግ አለብህ። ሶ አዝ አ ሆል ሂውመን ሳይኮሎጂ የሚለውን 5 ፖይንቶች እናያለን። ኦብቪየስሊ እነዚህን 5 ነገሮች ማስተር አረጋችሁ ማለት ኢንፍሉዌንስ የማድረግ አቅማችሁ፣ ሰዎችን የማሳመን አቅማችሁ፣ ፕሮዳክት ከሆነ ፕሮዳክቶቹን የመሸጣችሁ፣ ሪሌሽንሺፕ ከሆነ ሪሌሽንሺፓችሁ ላይ አሪፍ የመሆን ቻንሳችሁ ሰፊ ነው ማለት ነው። ምክንያቱም ዚዩ አንደርስታንድ እውነታውን የመጀመሪያው ሰዎች በአብዛኛውን በስሜት እንጂ የሚወስኑት በምክንያት አይደለም። ሞስት ኦፍ ዘ ታይም በስሜት የወሰኑትን ነገር ነው ምክንያታዊ ለመሆን የሚሞክሩት ማለት ነው። ሶ ዚስ ዴይስ የሚሸጠው መሸጥ የሚባለውን ፕሪንሲፕል ክሊር ለማድረግ ምንም ነገር እዚህ ምድር ላይ መሸጥ ነው ተባብለናል አይደለም? እኔ እዚህ ጋር ማወራው ሐሳቤን እየሸጥኩላችሁ ነው። አሰባኪ ቢሆን ሃይማኖትን እየሸጠላችሁ ነው። ወር ደግሞ whatever በፖዚቲቭ ወይ እንድታዩት ነው ፈልገው። ይሄ አስተማሪ ቢሆን ዶክተር ቢሆን ኢንጂነር ስኪል ነው የምትሸጠው፣ አቅምህን ነው የምትሸጠው አይደል? ሶ መሸጥ ነው ካልን ሰዎች ደግሞ የሚገዙን ሐሳባችንን የሚቀበሉን ፕሮዳክታችንን የሚገዙን ኦር ደግሞ የሚያምኑን ምክራችንን የሚሰሙን በስሜት እንጂ በምክንያታዊ ሆነው አይደለም ነው። ለዛ ነው በነገራችን ላይ እውነታውንም ስናስበው ስሜታዊ አእምሮ ክፍላችንና ምክንያታዊ አእምሮ ክፍላችን በስፒድም ማች ያደርጉ ማለት ስሜታዊ አእምሮ ክፍላችን ኤክስትሪምሊ ፓወርፉል እና ኤክስትሪምሊ ፋስት ነው ፕሮሰሲንግ ካፓሲቲው ማለት ሶ ኦብቪየስሊ ሞስት ኦፍ ዘ ታይም ከስሜት ነው የምንሆነው። ሶ በስሜት ያደረግናቸውን ነገሮች ግን ለራሳችን ሴንስ እንዲሰጠን፣ እንዳይጎረብጠን፣ እንዳይደብረን ምክንያታዊ እንሆናለን። ስለዚህ ሰዎች የሚገዙት ትረስትን ነው ማለት ነው አይደል? ሰዎች የሚገዙት the way ያ ነገር የሚሰጣቸውን ፊሊንግ ነው የሚገዙት። ከገዙት በኋላ ነው ምክንያት የሚደረድሩት። ለምን ይህን ቲሸርት ገዛኸው ብለህ ኦብቪየስሊ ስለተራቆትኩኝ ለብሰው ስላጣው አትለኝ። ስሜታዊ ማብራሪያዎች ነው ያለህ በአብዛት አይደል? ግን ለአይምሮ ኦኬ ኮተን ነው እንትን ነው በዚህ ወጥቶ በዚህ ገብቶ ብለህ ግን የምትሰጠው ሎጂካል የሆነ ነገር ይኖራል። ኦብቪየስሊ ዲሲሽን ውሳኔ ግን ከስሜት ነው። ሶ ይሄን አንደርስታንድ የሚያረግ ሰው ሰዎች የሚወስኑት ከስሜት እንደሆነ አንደርስታንድ የሚያረግ ሰው ፋክትንና ድርቅ ያለ እውነታን ለማስገባት አይታገልም ማለት ነው። ክሊርሊ እናውራ። ከሰባኪያን ማንን ነው ሞር የምታዳምጡ? ስሜታችሁን የሚነኳችሁ ነው ወይስ ድርቅ ያለውን እውነታ የሚነግሯችሁን? ስሜታዊን እኮ የሚኮረኩርህን ነው። ውስጥ ያለውን ቁስል የሚነኩብህን ነው። ስሜትህ ጋር አታች የሚሆኑልህን እኮ ነው የምትሰማው። ሶሻል ሚዲያ ላይ የምትሰማው ሰው ማን ነው? ስሜትን የሚኮረኩርልህ እኮ ነው እንጂ ድርቅ ያለውን ፋክት የሚነግርሃል። ዜና ለምንድን ነው የሚሰለቸው? ሞስት ኦፍ ዘ ታይም ድርቅ ያለ ፋክትና እውነታ ነገር ነው። እንግዲህ እውነት ነው ውሸት ነው እነሱ ያውቃሉ፣ ግን ድርቅ ያለ ነገር እኮ ስሜት ስለሌለው እኮ ነው። ዚስ ዴይስ እኮ ቲክቶክ ላይ ምናምን ዜና የሚሰሩ ሰዎች ሞር ተደማጭነት እኮ ያላቸው ስሜት ስለሚቀላቅሉበት እኮ ነው አይደል? ከቶናቸው ጀምረዋል ሲያወሩ። ሰዎች በስሜት ነው የሚወስኑት ካልን የሰዎችን ስሜት አንደርስታንድ ማድረግ አለብን ማለት ነው። የሆነ ነገር ስንሸጥ፣ የሆነ አይዲያ ስናቀርብ፣ የሆነ ነገር ይዘን ስንሄድ የሰውየውን ስሜት አታች ለመሆን የሆነ ቦንድ ለመፈለግ ነው ማለት ነው መሄድ ያለብን። አዘርዋይስ አላዳመጥከውም፣ አልተቀበልከውም ማለት ያን ሰው ኦር የሆነ የሚያውቀው ስፔስ አልፈጠርክለትም ማለት ነው። ለምንድነው ፖለቲከኛ ስንት ሰው አሁን ኢትዮጵያ ውስጥ ፖለቲካ ደጋፊ? እንግዲህ አብዛኛው ሰው ፖለቲከኛ ነው ኢትዮጵያ ውስጥ አይደል? የሆነ ቡድን ይደግፋል። እኔ እርግጠኛ ነኝ ከ100% 90% የሚሆነው ያ ፖለቲካ ፓርቲ ምን አይነት አይዲዮሎጂ እንዳለው ራሱ አያውቅም። የትምህርት ፖሊሲውን የምናምን ፖሊሲውን የውጭ ጉዳይ ፖሊሲውን ምናምን ብትሉ ማንም ያውቅልም። ምክንያታዊ አይደለም ማለት ነው፣ ከስሜት። ለምን ግን ካልክ የሆነ ፖለቲካ ፓርቲ የሆነ የሚኮረኩርብህ ስሜት አለ አታች እንድትሆን
ተርተኛ አላለም እንደየእንትናቸው ድህነት ከሆነ ችግር ድህነት አይደለ ብሔር ተኮር ከሆነ ብሔር ተኮር አይደለ ተጎዳው ተበደልኩ ከሆነ ተጎዳው ተበደልኩ አሁን ፖለቲካ እያወራው አይደለም ፒውርሊ እንዴት የሰው ልጅ ኮንትሮል ማድረግ እንደምትችል ነው እያወራን ያለ ነው አይደል እንዴት አንደርስታንድ ካረከው የሚፈልገውን ምክንያቱም ስሜቱን ስለምቆረቁሩለት ለዛ ቡድን የሚሞት ሰው ብዙ ነው ዚስ ዴይስ አይደል ለሆነ ግሩፕ አባል ከስሜት ጋር ሰው ስሜትን የሚነካ ነገር ረዳኝ ፒውርሊ ሎጂካል ሲሆን የውጭ ሀገሮቹን ምናምን ያቸው በተቻለ መጠን የሆነ ፖይንት ስሜት ነው የሚፈልጉት አይደል ለምሳሌ የትራምፕንና የነ ካማላ ስቴት እሷ ጥቁርነቷን ሞር ጥቁር ውስጥ ለመክተት ሞከረች አይደል ለምርጫው ላይ ስሜት እኮ ለመንካት ነው አይደል ጥቁር ነኝ እኔ ማን ብላክ ለዛ ነው የሚያገሉኝናል እሱ ደግሞ አሜሪካን ፓትሪዮቲዝም የሚባለው ይሄ የሀገር ፍቅር አላለም አሜሪካ ለአሜሪካኖች ነች ስደተኛ ምናን አልፈልግም እዛ ውስጥ ያሉትን ስሜታቸውን ኤኒዌይስ ፖይንቴ ፒውርሊ ፖለቲካ አይደለም ፖይንቴ ስሜትን ነው ሰው የሚገዛው ኖት አብዛኛው የገዛው ነገር አብዛኛው የምትወደው ነገር የምታብራራው በስሜት እንጂ በምክንያት አይደለም ኦፍ ኮርስ በምክንያት የሚያብራራ ሰው የለም እያልኩ አይደለም ግን ለስ ቻንስ ነው ያለው እሱ ራሱ ኢቭን ጥሩ የሚያደርጉ ሰዎች እንኳን መነሻቸው ስሜታቸውና ፊሊንጋቸው ናቸው ደግሞ ደግ የምትላቸው ሰዎች መነሻቸው ስሜት ነው ምክንያት አይደለም ረዳኛ አይደል ኢንተረስታቸው ነው ሶ እንግዲህ አንድ ሰው የሰውን ኔቸር አንደርስታንድ የሚያደርግ ሰው ፋክት በመናገር ማስታወቂያዎቻችን ፕሮዳክቶቻችን አሁን ላይ የተቀየሩት ኮለዛ ነው አይደል ባክግራውንድ ሚውዚክ አሁን የሆነ ነገር ትዝታ ፍቅር ከፈለክ ባክግራውንድ ሚውዚክ የሚያስገቡብህ ትዝታው የሚከት ነገር ነው ስሜትህን ስለዚህ ዴፊኒትሊ ይሄን አንደርስታንድ ማድረግ አለባችሁ ምንም ነገር ስትሰሩ የሚገዛውን ሰው ስሜት አታች ለማድረግ ሞክሩ ምክንያቱም ሰዎች ሞር ስሜት አይምሯቸው ሞር ወርክ ያደርጋል ከሎጂካል አይምሯቸው ግን ይሄንን ስል ደግሞ ስማርት የሆነ ሰው ኦር ደግሞ ሞር ነገሮችን አንደርስታንድ የሚያደርግ ሰው ፒውርሊ ምክንያታዊ ሊሆን ይችላል ግን ስቲል ያ ሰውም ቢሆን በዚህና ሁሉ ነገር ላይ ምክንያታዊ መሆን ስለማትችል የማታውቃቸው ነገሮች ላይ ስሜታዊ መሆን አይቀርም ስሜታዊ አእምሮ ኢቭን አንኮንሺየስሊ ነው ባዘው ስሜታዊ አእምሮ ክፍል ዲሲሽን የሚወስነው ውሳኔ ሲወስን you don't even know it just makes you feel ሎጂካል አንድ ሰዓት $5 ሚሊዮን መሸጥ አለበት እንዴ ሎጂካል ነው ስታስበው ምክንያታዊ ነው ምኑን ነው የሚገዙት ታዲያ ብራንዱን እኮ ነው አይደል ይሄ የሚሰጣቸውን ሳቲስፋክሽን እኮ ናይክ ጆርዳን ምናምን ስትልኩ የሚሸጡል ፊሊንግ ነው አይደል ስለ ጫማው እኮ አይደል የሚያወሩት ከነ ማይክል ጆርዳን ጋር ከምናምን ጋር ያገናኛል አፕል ሲሆን ምንድነው ከስማርት ሰዎች ጋር አላቸው የሆነ ሎጎ አይደል ቲንክ ዲፍረንት ነው የሚል ቲንክ ዲፍረንት ማነው ቲንክ ዲፍረንት የሚያደርገው the genius one አይደል ሶ ከነዛ ካታጎሪ ውስጥ የገባህ እንዲመስል ያደርጋል not the product they sell you the emotion so that's why sell the emotion ወይም ስሜትን ሽጥ የሚባለው ሰው የሚገዛው በስሜት ስለሆነ ሁለተኛው ደግሞ የሰው ልጅ በአጠቃላይ ቅቡልነትን ላረገው ጥረት አድናቆትን ቫልዩ መደረግን ይፈልጋል ሪኮግናይዝ መደረግን ይፈልጋል የትኛውም ታችል ከህፃን ልጅ ቤታችሁ ካለ ህፃን ልጅ ጀምሮ ከሆነ እድሜ በኋላ ውሃ ሲያቀብልህ ያ ኢፈርት ሪኮግናይዝ እንዲደረግለት ይፈልጋል ሰርቷል መባልን ይፈልጋል እስከ ትልቁ ድረስ ለምን ብላችሁ ከጠየቃችሁኝ ሂዩመን ኔቸር ሲጀመር ሂዩመን አር ዋርድ ቫልዩ በመፈለግ ውስጥ ቅቡልነት በመፈለግ አብዛኛው ህይወታችንን ካየኸው እኮ ትጌት ቫሊዴሽን ነው ሞስት ኦፍ ታይም አይደለም ላይታወቅ ላይዋጥልህ ይችላል አንዳንድ ሰው አግሬሲቭሊ ነው ለዚህ ነው ይልሃል ግን ሞስትሊ ዲፕ ዳውን ቆፍረህ ካየኸው ወደ ውስጥ ገብተህ ካየኸው somehow validation ነው somehow ያንን ክብር መፈለግ ነው somehow ያንን አድናቆት መፈለግ ነው somehow ኢፈርቱን ፍላጎት ነው መጥፎ ነው ወይ በፍጹም አይደለም በፍጹም መጥፎ አይደለም ስለዚህ የሚደነቁበትን አፕሪሺየት የሚደረጉበትን ቦታ ይፈልጋሉ ሰዎች ስራ ቦታ ሊሆን ይችላል በፋሚሊ ውስጥ በሪሌሽንሺፕ ውስጥ በጣም ትልቅ ቦታ ያለው ነገር ነው ምክንያቱም ሰዎች ኔቸር ቅድም እንዳልኩት ዋይርድ ሆኖ ሃርድሊ ዋይርድ ሆኖ ሲክ እናረጋለን እንፈልጋለን ምን መደነቅ ላለፋኑ ልፋት ቦታ መሰጠት አክኖሌጅ መደረግ አይደለም ቴንኪዩ መባሉን እንፈልገዋለን ስለዚህ ይሄን አንደርስታንድ ካረክ ሂዩመን ኔቸር ይሄ እንደሆነ ካወቅ ሪሌሽንሺፕሽ ላይ አክኖሌጅ ማድረግ አለብሽ የባለቤትሽን ይፈርት ሪሌሽንሺፕ ላይ አክኖሌጅ ማድረግ አለብሽ ባለቤትህን ልፋት ጥረት ድካሟን በዚህ ምክንያት ሚላይ ሰው እንዳለ ታውቃላችሁ ለፋለው ጥራለው ቦታ አይሰጠኝም የማረገው ነገር ምንም አይቆጠረትም እሱ መንከራተታለው እዛ ሄዳለው ስለዚህ የሆነ ሰው ሎያል እንዲሆንላችሁ ከፈለጋችሁ የሆነ ሰው ቫልዩ እንዲኖረው ከፈለጋችሁ የሆነ ሰው እንዲያከብራችሁ ከፈለጋችሁ የሆነ ሰው ሪስፔክት እንዲያረጋችሁ ከፈለጋችሁ አፕሪሺየት አርጓቸው ቫልዩ ስጧቸው ይፈርታቸውን አክኖሌጅ አርጉላቸው by doing this በራሱ ይሄን ብቻ በማድረግ you can literally hold people to yourself even መጥፎ የሆነ environment ውስጥ አብራቸው ይቀጥላሉ ምክንያቱም ልፋታቸውን always acknowledge
ስለምታረጉ ነገ የተሻለ ቦታ ብሆን ይሄ ሰው